አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዛሬ አንድ ቪዲዮ አይቼ ማለፍ አልቻልኩም። እህቶቻችን በዚህ ልክ እያለቀሱ እየተሰቃዩ የመን ድንበር ላይ ሰው ሌጣ ሆኖ አንድ ራሱን ቢሞትም ቢድንም ትልቅ ነገር ነው። አንድ ነፍስ ነው፣ ግን ሁለት ነፍስ ሆነው እየተሰቃዩ ነው ያሉት። ባካችሁ የየመን ደላሎች የራሳችሁን ጥቅም ብቻ እያያችሁ እህቶቻችን ወንድሞቻችን በባህር አታስቀሯቸው። በባህር እየሰመጡ በጥይት እየሞቱ የቀሩት ወንድሞቻችንን ቤት ይቁጠረው። ግን ደግሞ እንደዚህ በህይወት የምኖረው ደግሞ ስቃይ ያስ የሞቱትስ አንድ የጣቸውን ወጥተውታል። ያላህ ቀደር ነው ብለን ዝም ብለናል። ነገር ግን እንደዚህ ደግሞ በህይወት ያሉ እህቶቻችንን ለምንድን ነው የምታሰቃዩቸው? ለምንድን ነው ወደ ቤተሰቦቻቸው እንዲመለሱ የማታደርጉት? ቅድሚያ ሲጀመር ለምንድን ነው እንደዚህ አይነት ሁኔታ ላይ ሆነው የምታመጧቸው? የማይሆን የሌለ ፖለቲካ ታወራላችሁ። እንደዚህ ሰርታችሁ በዚህ ወጣችሁ በዚህ ወርዳችሁ ሰርቶ ክፍያ እያላችሁ እያታለላችሁ እያመጣችሁ፣ እባካችሁ እባካችሁ በረሃብ አትግደሏቸው። ደግሞ የምታመጡት መጀመሪያ እንደዚህ አይነት ጣጣ ውስጥ እናንተ ፍላጎታችሁን ስሜታችሁን መግታት ሳትችሉ ለምንድን ነው በሴት ልጅ ላይ እናት የላችሁም እህት የላችሁም? ለምንድን ነው እንደዚህ የምትጫወቱባቸው? እባካችሁ ሰሚ ካለ እስኪ ሸር አድርጉ ለሚመለከተው